የተቆለፈበት ቁልፍ ደራሲ ዶክተር ምህረት ደበበ። የተቆለፈበት ቁልፍ ቅንብር ስንክሳር የክብሮምን ጉዞ በማቀናጀት ተጠምዳለች። አብራው መቀሌ ለመሄድም አስባለች። ሰሎሜ መቀሌ እንደምትቆይ ያረጋግጣለች። በሚቀጥለው ሳምንት ላይ መታ እንደምትጎበኛትና አገሩንም ለማየት እንደምትፈልግ ስትነግራት እያቅማማች ነው ሰሎሜ እሺ ያለቻት። የክብሮምን መምጣት ቢያንስ አሁን ልትነግራት አልፈለገችም። ምንም ሳታውቅ ድንገት እሱን ይዛ መቀሌ መሄድ እንደሌለባትም አውቃለች። ስለዚህ ምን ማድረግ እንዳለባት እያሰበች ነው። ስለዚህ የሷ ዋና ግቧ ሰሎሜን ቢቻል አሳምኖ ከክብሮም ጋር እንዲሆኑ ማድረግና ወደ አሜሪካ መመለሷን ማፋጠን ነው። ካልተቻለ ግን እዚህ መኖሩን ጠልታው ወደ አሜሪካ እንድትሄድ ነገሮችን ማመቻቸት ነው። ስንክሳር እስካሁን ቅንብሯና አቅዷ ሁሉ ባሰበችው መንገድ እየሄደላት ይመስላል። ግን ያሰበችው ሁሉ ቢሆንና ከመላኩ ጋር መሆን ብትችል ከሰሎሜ ጋር ያላትን ግንኙነት እንዴት ልታደርገው ነው? ሁሉንም ነገር ቀድሞ የማሰብ ዝንባሌ ያለው የስንክሳር ጭንቅላት ይህንንም ማውጠንጠኑ አልቀረም። ተበዳይ ሆና ከሰሎሜና ከክብሮም ጋር እንዴት እንደምትኮራረፍ አቅዳለች። ከመላኩ ጋር ያላቸውን ጓደኝነትም እንደተጎዳ ሆና በመቅረብ ቅርርባቸውን አጠናክራ ግቧን ማሳካት ነው። ማርቆስንና መላኩን ማራራቅም የግድ ሳያስፈልግ እንደማይቀር ከወዲሁ ተገንዝባለች። አንዴ ሰሎሜ ከሄደች በኋላ ያ የሚቀጥለው ስራዋ ስለሆነ ለርሱም ነገር እየጎነጎነች ነው። ሶፊያ ለዚህ ሳትጠቅማት እንደማትቀር ጠርጥራለች። ነገር ግን ማርቆስን ከመጀመሪያውም በማይገባት ሁኔታ ስለምትፈራው ይህኛው ሥራ ሳይከብድባት እንደማይቀር ልቧ አውቆታል። የሁለቱ የሳራ ልጆች አሟሟት የካንሳስ ከተማን ሕዝብ ሁሉ ያስደነገጠ ክስተት ሆኗል። ደጋግሞ በጥይት ስለመታት ብዙ ደም ፈሷት ቶሎ ራሷን መሳቷ ከሞት ያተረፋት ሳራ አሁንም ሆስፒታል ውስጥ ለሕይወቷ እየታገለች ነው። በዚህም ምክንያት በልጆቿ ቀብር ስነ ሥርዓት ላይ መገኘት አልቻለችም። መካከለኛ ልጇም በከፍተኛ ድንጋጤ ውስጥ ሆስፒታል ተኝታ አንድም ቃል አይወጣትም። ትንሽ እንቅልፍ ሲወስዳት ደንብራ ትነሳለች። ደጋግማም አልጋዋ ላይ ሽንቷን ትስታለች። አያቷ ወይዘሮ የትናየት እንዲለዩት አትፈልግም። ከዚህም የተነሳ ቤተሰቡ ሁሉ በከፍተኛ ሐዘንና ንዴት ውስጥ ነው የሚገኙት። አብረዋት የሚሰሩት ሐኪሞችና ነርሶችም ድንጋጤው እስካሁን አልለቀቃቸውም። እንዲህ አይነቱ ጭካኔ የተሞላው ግድያ የሚፈጸመው አልፎ አልፎ ነው። በነገሩ አበሻው ማህበረሰብ በከፍተኛ እፍረትና ድንጋጤ ውስጥ ገብቶ አንገቱን ደፍቷል። ብዙ ጋዜጠኞች ፍርድ ቤቱ ምንተስኖትን መልቀቅ እንዳልነበረበትና ሚስቱ መክሰስ ብትፈልግም ባትፈልግም ጤነኝነቱ እስኪረጋገጥ ድረስ ቢታሰር ኖሮ ይሄ ሁሉ ባልደረሰ ብለው ወሬው ላይ ቤንዚን እየጨመሩ አጧጥፈውታል። የምንተስኖት ወላጆች ወሬውን ሲሰሙ የሚገቡበት ነው ያጡት። ከመሄዱ በፊት ያሰማ የነበረውን ዛቻ ነው የፈጸመው። ያኔ አባቱ ነገሩ የንዴት ቀረርቶ እንጂ የምር አልመሰላቸውም። እናቱ ግን አሁንም እናት ናቸውና ደግሞም ሳራን ከድሮም ስለማይወዷት ጥፋቱ የልጃቸው ሳይሆን የሷ መሆኑን ነው ማመንም ማሳመንም የሚፈልጉት። እሷ እንደዚያ ባታናድደው ኖሮ የሳቸው ልጅ የዋህና ሆደ ቡቡ እንጂ ነፍሰ ገዳይ እንዳልሆነ ሽንጣቸውን ገትረው ይሟገታሉ። ሬሳው ተልኮ አዲስ አበባ መቀበሩ የሚያመጣውን ማህበራዊ መዘዝ በማየት እዚያው በመቀበሩ ተስማምተው ተቀመጡት። መላኩ ነገሩን የሰማው አርብ ሌሊት ለቅዳሜ አጥቢያ ሲሆን ለቪዛ ኤምባሲ የሚገባው ገና ሰኞ ነው። ስልጠናው የሚጀምረው ከሳምንት በኋላ ቢሆንም ቪዛውን ካገኘ ሰኞውኑ ማታ ለመሄድ ነው ያሰበው። ከማርቆስ ጋር ሆነው በድጋሚ ወይዘሮ የትናየት ጋር ደውለው ነገሩን እንደገና በደንብ ጠይቋቸው። ሳራ ሁሉ ነገር ደና ቢሆን እንኳ 2 ሳምንት ያህል ሆስፒታል መቆየት እንደሚኖርባት ነው ሐኪሞቹ የነገሯቸው። መላኩ ቪዛውን ከሰጡት ሰኞ ማታ ለመሄድ እንዳቀደና ትኬቱን በካንሳስ በኩል እንደሚያደርገው ነግሯቸው የሳራ እናት ሊቀበሉት አቀደዋል። የሆነው ነገር እንዲህ ነው። ምንተስኖት ታስሮ ከተፈታ በኋላ በንዴትና በጸጸት ሲበሳጭ ነበር። ሐሙስ ማታ ሲጠጣ አምሽቶ ሌሊት ላይ ነበር ወደ ቤት የገባው። ጠዋት ላይ ሲነሳ ብስጭቱ ጨምሮ ነበር። ደጋግሞ ቢደውልም ሳራ ስልኩን ስላላነሳችለት በንዴት ጦፎ ነበር ወደ ቤት የሄደው። ሳራ ደግሞ ልጆቹን ትምህርት ቤት አድርሳ ሥራ ለመግባት በጥድፊያ ላይ ነበረች። ትንሹን ልጅ እያበላችና ከትልቁ ልጅ ጋር እያወራች ነበር። በሩን በርግዶ ሲገባ አንዳንድ እያሉ የጀመሩት ንትርክ ግሎ እሱም ደረጃውን ወጥቶ ወደ መኝታ ቤት አመራ።
ከቤት የማይወጣ ከሆነ ፖሊስ እንደምትጠራ ስትነግረው ተመልሶ ክንዷን አፈፍ አድርጎ እየታገለችው ይዟት ወደ ላይ ወጣ። ቁምሳጥን ውስጥ ያስቀመጠውን ሽጉጡን ሳራን ለማስፈራራት አውጥቶ ከሷ ጋር እየተጫጫሁ ወደ ታች ሲወርዱ ትልቁ ልጅ ስልኩን ፖሊስ ጋር ደውሎ እያለቀሰ ሲናገር አይቶት በደም ፍላት የተኮሰው ጥይት እዛው ስልኩን እንደያዘ ዘረረው። ሳራም እየጮኸች እጁን ነክሳ ሽጉጡን አስጥላው ወደ ልጇ ስትሮጥ የወደቀውን ሽጉጥ አንስቶ እሷንም ደጋግሞ በጥይት መታት። ዞር ሲል ትንሹ ልጅ ደግሞ ይጮሃል። አሁንም የሚያደርገውን የማያውቀው በደም የሰከረው ምን ተስኖት አንተስ ብትሆን እሷ ከሞተች ማን ሊያሳድግህ ነው? የፈረንጅ መጫወቻ ከምትሆን እነሱኑ ብትቀላቀል ይሻልሃል ብሎ እሱንም በአንድ ጥይት ጨረሰው። በመጨረሻም የራሱን ጭንቅላት በያዘው ሽጉጥ በታትኖ ብዙም ሳይቆይ ነው ፖሊሶቹ የደረሱት። ይህን ሁሉ ነገር ከበር ስር ተደብቃ ስታይ የነበረችው መካከለኛዋ የሳራ ልጅ ግን እስካሁንም አንድ ቃል እንኳ አልወጣትም። ስንክሳር ሰሞኑን ከውጭ የመጡ ጓደኞቿ ስላለቀቋት ከመላኩ ጋር ብዙም አልተገናኙም። የሚደዋወሉትም ለአጭር ደቂቃዎች ስለነበር ናፍቋታል። መላኩ ደግሞ ሰኞ ኤምባሲ ገብቶ ቪዛ እስኪያገኝና መሄዱ እርግጠኛ እስከሚሆን ድረስ ለስንክሳር መንገር አልፈለገም። ማርቆስን ለሶፊያ እስከ ሰኞ እንዳይነግራት ያስጠነቅቀው ለዚሁ ብሎ ነው። ሰኞ ጧት ላይ ከአጭር ኢንተርቪው በኋላ ነበር ያለ ብዙ ችግር ቪዛው የተሰጠው። ስለዚህም የቀረችው ከሰዓት በኋላ አጭር ጊዜ ስለነበረች ትንፋሽም አላገኘም። ስንክሳር የመላኩን የዚያን ለታውኑ ማታ መሄድ ስትሰማ በድንጋጤ ክዋለች። ገና ከናዝሬት እየመጡ ስለነበር ባለበት ቦታ ሄዳ ልታገኘው ተለማምጣው ተቀጣጠሩ። ነገሩን ለሰሎሜ እንዴት አድርጋ መንገር እንዳለባት ለማወቅ እቅዶቿን ሁሉ እንደገና ማየት እንዳለባት አሰበች። ነገሩ ፈጽሞ ያልጠበቀችው ስለሆነ ግራ ገብቷታል። መላኩም አንዳንድ ነገሮችን ሳይነግራት ሲያደርግ የመጀመሪያው ስላልሆነ ትንሽ ነገሩ ሳይረብሻት አልቀረም። ቢሆንም አሁን ትኩረቷን ሁሉ እሱን በሰላም መሸኘቱ ላይ ማድረግ እንዳለባት ወሰነች። መላኩ ከመሄዱ በፊት ማርቆስ ስለ ሰሎሜ ደጋግሞ ሊያናገረው ቢሞክርም አልሆነለትም። አሁን ማንም ምንም ማድረግ እንደማይችልና ሁሉንም ነገር ጊዜ ቢፈታው እንደሚመርጥ ነው የነገረው። በዚህ ጊዜ የሱ ትልቅ ጉዳይ ሳራ እንደሆነች ነግሮት ጉዳዩን እንደተንጠለጠለ ተወው። ምናልባት ቢሰማኝ ብሎ እሱ ራሱ የሚያውቀውን በተንኮል ያጣትን የጓደኛውን የማርታን ታሪክ አስታውሶት በሰራው ስህተት ሕይወቱ ምን ያህል ተመሳቅሎ እስከ ዛሬ ድረስ ምን ያህል ተጽዕኖ እንደሚያደርግበት አስታወሰው። መላኩም የሱ ሁኔታ ከማርቆስ በጣም የተለየ እንደሆነና አንድ ቀን ታሪኩን ሲሰማውም እንደሚረዳው ሊያስረዳው ሞከረ። አሁን ግን መነጋገሩ በማይፈልገው የስሜት ረመጥ ውስጥ እንደሚጨምረውና ለዚያ የሚበቃ አቅም እንደሌለው ነገረው። እንደዚህ እየተባባሉ ለጉዞ የሚያስፈልጉትን ነገሮች ሲገዛዙ ቆዩ። በሌላ በኩል ሰሎሜ መቀሌን ለመልመድም ለመውደድም እየጣረች ነው። አሜሪካ ከርሞ ለመጣ ሰው እንኳን መቀሌ አዲስ አበባም ግራ ነው። የፈለጉትን በፈለጉበት ጊዜና መጠን ማግኘት አይታሰብም። ጸጥታና ሰላሙን ግን ወደዋለች። አሁንም በህልሟ እንደምትኖር በእንቅልፍ ልቧም እንደምትራመድ ቢሰማትም ቀስ እያለች ግን ሁሉንም ነገር እየለመደች ነው። አያቷ አቶ አጽባሃ ዕድሜያቸው ከ70 አጋማሽ የዘለለ ቢሆንም አሁንም አእምሯቸው ብሩህ፣ ሰውነታቸው ሽንቅጥ ያለ ነው። አንዳንዴ የልጃቸውን ታክሲ ይይዙና ከተማውን እየዞሩ የድሮውንና የአሁኑን መቀሌ እያነጻጸሩ ሲያስጎበኟት ደስ ይላታል። እሳቸውም ትልቅ ኩራት ይሰማቸዋል። የአቶ አጽባሃ ትንሹ ልጃቸው ተግባቢና ሰው ወዳድ ነው። ለሰሎሜ የሚያስፈልጋትን ሁሉ የሚያደርግላት እሱ ነው። ትንሹ አጎቴ ነው የምትለው ስትቀልድበት። ሰሎሜ በመጣች በሦስተኛው ቀን ነበር ከተማውን አዙሮ ያሳያት። ብዙም ሳይቆይ ነበር ዛሬ አንድ የምወዳትን ቁርስ ቤት አሳይሻለሁ ብሏት በጣም በጧቱ ሞቅ ብሎ ወደ ደራው የንግድ ሰፈር አምጥቶ ሰው ከታጨቀበት ጠባብ ቤት ይዟት የገባው። አስተናጋጆቹ ሁሉ በስሙ ነው የሚያውቁት። በጣም ጩኸት ቢኖርም ሁሉም ሰው ደስተኛ ይመስላል። ቤቷ ውስጧ ያሉትን ተስተናጋጆች ቀርቶ አስተናጋጆቹንም መቻሏ ይገርማል። መቀመጫ ቦታ ስለሌለ አስተናጋጆቹ እየሳቁና እየጮሁ ሰውን ጠጋ እያደረጉ ነው አዲስ የመጣውን የሚያስቀምጡት። ምግቡን ጨርሶ የደራ ወሬ የያዘውንም የበላን ወደ ሥራ ከፈት እያሉ እየቀለዱም እያሳቁም ሊበላ ለሚመጣው ቦታ ያስለቅቃሉ። ሰው የሚለውን በተሰባበረ አማርኛው ትርጉሙን የሚነግራት ያው ትንሹ አጎቷ ነው። ቁርስ ምን አይነት እንዳለ ሲጠይቁ ናሺፍ፣ ስፔሻል ስልስ፣ ፉል፣ ማህበራዊ እያለ ዘረዘረው። ሰሎሜ መያዝ አቅቷት ስትስቅ ያየው ልዑል በትግርኛ የሆነ ነገር ብሎት ተሳስቀው አስተናጋጁ ትዕዛዝ ተቀብሎ
ወደ ኩሽና ቸኮለ። ጣራና ግድግዳውን ከዚያም ሰውን በማየት የተደነቀችውን ሰሎሜን አንቺ ስሚ ብየው ነው እንጂ ሳይነግርም እኔ ላዝ እችላለሁ። ምንም ችግር የለም፣ በቃ እዚህ ከመጣሽ ማቆም የለም። ነገ አምጣኝ ነው የሚያስብልሽ። ችግር የለም እንመጣለን አለ እሱም እየሳቀ ትንሽ በተሸራረፈ አማርኛው። እሷም ሳቅ ብላ በጣም ነው ደስ የሚለው የሰው ፍጥነት፣ ቤቱም የምግቡም ሽታ ቢሆን ግን ለምንድን ነው እዚያ ጋር የቀረበለትን ዳቦ የሚፈረፍረው ብላ ሳትጨርስ 2 ዳቦዎች የያዘ ጎድጓዳ የብረት ሳህን ጠረጴዛቸው ላይ አሽከርክሮ ሄደ አስተናጋጁ። ልዑልም እየሳቀ ስፔሻል ስልስና ማህበራ ያዘናል፣ በጣም አሪፍ ምግብ ነው፣ ራስሽ ነሽ ዳቦውን የምትፈረፍሪው፣ ምክንያቱም የራስሽ እጅ ይሻልሻል፣ ነይ ታጥበን እንምጣ እጃችንን ብሎ ይዟት ወደ ጓሮ ሄዱ። እጃቸውን ታጥበው ሲመለሱ አንደኛው ምግብ ደርሶ ጠረጴዛቸው ላይ አድርጎላቸው ሄዷል። እሱ ያሳያት ዳቦውን ፈርፍረው በሳህኑ ውስጥ ሞሉት። ማህበራዊውን በትንንሽ ሳህን ፊታቸው ከቀረበላቸው እርጎ ጋር በዳቦ እየበሉ ሳለ ሌላው ምግብም ደርሶ ኖሮ ሳህን ውስጥ ያለውን ዳቦ ጨምሮ በማንኪያ እያማሰለ በእጁም እያወዛወዘ ደባልቆ ፊታቸው ሲያስቀምጠው ምግብ ብሎ ዝም ሆነ። ቤቱ መቀመጫዎቹም ደማቅ፣ ግድግዳውም ደማቅ፣ ሰዎቹም ደማቅ፣ ምግቡም እጅ የሚያስቆረጥም ነበር። ይሄው ከዚያ ወዲህ ሰሎሜ በሳምንት አንዴ ወይ 2 ቁርስ መብላት ጀምራ አስተናጋጆቹም አውቀዋታል። ዘመናዊ ቁርስ ቤት ይባላል ቤቱ። ስራዋ ከሞላ ጎደል እየተያያዘ ነው። የአያቷና የነሶስና ናፍቆት አላስቀምጥ ስላላት አዲስ አበባ ለመሄድ አስባለች። ወይዘሮ መገርቱ ጊምቢ በሚኖሩ የእህቶቻቸው ልጆች መካከል የተፈጠረውን ችግር ለመዳኘት እንደሄዱ አልተመለሱም። በስልክም እንደፈለጉ ስለማይገናኙ የአያቷ ነገር ሰሎሜን ረፍት ነስቷታል። በተለይ ባለፈው ታመው ከተነሱ በኋላ ብዙም ጤና የላቸውም። መጀመሪያ በነበራት ዕቅድ መሰረት ጊምቢ ሄዳ ቆይታ ነበር መጽሐፉንም ለመጀመር ያሰበችው። እማማ መገርቱ ከመላኩ ጋር እንደሚቀራረቡ ስላወቀችና በጉዳዩ ጣልቃ ልግባ ማለታቸው ስለማይቀርም ነው መቀሌን የመረጠችው። ስራዋን እዚህ መስራት እንደምትችል ስታውቅ መቀሌ መምጣቷን የበለጠ የተሻለ አድርጎ አሳያት። አያቷ አቶ አጽብሃንና ዘመዶቿንም ለማወቅ መቻሏን ሌላ ምክንያት አድርጋ ብታስብም ዋናው ምክንያት ግን ከመላኩና ከሶፊያ መራቅ ነበር። መላኩ ወደ አሜሪካ ከመሄዱ በፊት ስንክሳርን ሊያገኛት የቻለው ለጥቂት ጊዜ ብቻ ነበር። እሱንም በስንቱ ጥረት። እሷም ምናልባት ከጥቂት ሳምንታት በኋላ መመለሷ እንደማይቀር ነገረችው። ስልጠናው ሉዊቪል ከተማ ኬንተኪ ግዛት ውስጥ መሆኑን ሲነግራት እሷ ከምትኖርበት ከተማ ቅርብ በመሆኑ በልቧ ጮቤ ነው የረገጠችው። በመሃል ከቢሮ ተደውሎለት ማውራት ጀመረ። የእሷም ስልክ ጠራና ስታነሳው ክብሮም ነበር። ረቡዕ እንደሚገባ ያለውን የጉዞ ዝርዝር ነገራት። እሷም ክብሮም መሆኑን መላኩ እንዲያውቅ አሁንም ስሙን እየጠራች ነበር ስታወራ የነበረው። መላኩም ክብሮም አዲስ አበባ ሊመጣ መሆኑ ስለገባው ነገሩ በጣም ሳያውቀው ቢረብሸውም ስሜቱን ለመደበቅ ታገለ። ስልኩን እንደዘጋች እባክህ ክብሮም ነው፣ ሮብ ሊመጣ ነው። ለነገሩ አንተም አትፈልግም እንጂ ታየው ነበር። ሰሎሜን ሰርፕራይዝ ሊያደርጋት ነው። ፈቃዱን አጨናንቆን የሚመጣው እንዲያው መጥፎ አጋጣሚ ሆነ እንጂ እኮ እንዴት አይነት ጥሩ ልጅ መሰለ አለች ከመላኩ ጋር እያወራች እንዳለች በከፊል ረስታ። ኦፍ አታድክምኝ እስኪ። አሁን እኔ ምንም ጊዜ የለኝም። አንቺም ለክብሮምሽ ተዘጋጂ። በቃ ስደርስ ደውላለሁ። እሺ ቴክ ኬር። በቃ እኔም አሁን ልሂድና የቀሩኝን ነገሮች ልጨራርስ። ደግሞ ዳኒን ሰላም ባዩ ብሎ ውስጡ ያፈነው ስሜት ሳያመልጥ ስንክሳርን ተሰናብቶ ከቢሮ ያሉትን ዶክመንቶችና አንዳንድ የሚፈልጋቸውን ዕቃዎች ለመውሰድ ሄደ። ቢሮ እንደገባም በቀረችው ጥቂት ጊዜ ከፎዚያ ጋር ቁጭ ብለው ያለውን ሥራ አስረከባት። ምንም ችግር ቢኖር ኢሜል አድርጊልኝ፣ እኔም በሳምንት ምናምን እደውላለሁ። የድሬዳዋን ፕሮጀክት አደራ እንኪ፣ እነዚህ ቁልፎቹ ናቸው። ሌላ የረሳሁት ነገር ይኖር ይሆን አለ እንደቆመ። አይመስለኝም፣ አትጨነቅ። የሚያስፈልግ ነገር ካለ እነግርሃለሁ እንዳልከው። አይዞህ አንተ ተረጋጋ። ደግሞ ትንሽ አረፍም በል። ያው አላህ ያውቃል ሳራንም በተመለከተ አለች እጁን እንደጨበጠች። እሺ ፎዚ ባርቺ ብሎ ተከታትለው ወጡና መኪናው ድረስ ሸኘችው። መላኩ ለነማዕዛም በድንገት ወደ አሜሪካ እንደሚሄድና 1-2 ወር እንደሚቆይ ነግሯቸው በስልክ ተሰናበታቸው። ማታ ላይ አየር ማረፊያ ሶፊያና ማርቆስ አደረሱት። እሱን ካደረሱት በኋላ እነሱ አብረው አመሹ። ማርቆስ በሳራ አደጋ ውስጡ በከፍተኛ ደረጃ ተናውጧል። ማርቆስ ለሳራ የተለየ ፍቅር ነው ያለው። በጣም ተሳዝነዋለች። እንዴት ምን ተስኖት አይነት ሰው ላይ እንደወደቀች ያልተፈታልኝ እንቆቅልሽ ነው ይላል። ነገሩን ይበልጥ ባሰላሰለው ቁጥር ደግሞ
ስፍር ቁጥር የሌላቸው ምንተስኖቶች ደግሞ ሳራዎችን እንደማጥመድ የሚቀናቸው ነገር ሊኖር አይችልም። ሚዳቋና ነብር ማለት ናቸው። የወላጅ ትልቁ ኃላፊነት ልጅን ጨዋና ጎበዝ ተማሪ አድርጎ ማሳደግ ብቻ ሳይሆን ብልጥና ጠንቃቃም ማድረግ ነው። ይህን ለማድረግ ደግሞ ልጆችን እየተሳሳቱ እንዲማሩ ዕድል መስጠት ያስፈልጋል። የራሳቸውን ውድቀት ደብቀው በልጆቻቸው ስህተት ሁሉ ላይ አለንጋ የሚመዙ ወላጆች የራሳቸውን ስህተት በልጆቻቸው ይደግማሉ ወደሚል ድምዳሜ ደርሷል። ስንክሳር ከመላኩ እንደተለያዩ ብዙም ሳትቆይ ነበር የመላኩን በአደጋው ምክንያት ድንገት ወደ አሜሪካ መሄድ ለሰሎሜም የነገረቻት። ነገሩ በሰሎሜ ላይ ግርታ ቢፈጥርባትም ብዙም ስሜት እንዳልሰጣት አድርጋ የወሬውን ርዕስ ቀየረችው። ከዚያም የባጤ ቆጡን አውርተው በዕቅዳቸው መሠረት መቀሌ ሐሙስ እንደሚገናኙ ተነጋግረው ስልኩን ዘጉት። ሮብ ክብሮም አዲስ አበባ ሲገባ ስንክሳርም እሱን ተቀብላና ራት አብልታ ሆቴሉ ከገባ በኋላ ሰሎሜ ጋር ደወለች። የክብሮምን መምጣት ነግራት ፈጽሞ ልታስደነግጣት አልፈለገችም። ምክንያቱም ከክብሮም ጋር ያላቸው ግንኙነት አሁንም ገና ያልተፈታ ስለሆነ ውጤቱ ጥሩ አይሆንም ብላ ስላሰበች ነው። ስለ ነገ ጉዞዋ እያወሩ እንዴት አድርጋ ነገሩን እንደምትነግራት ማሰቧን ቀጥላለች። ሳሊ በጣም የማትጠብቂውን የሩቅ አገር እንግዳ ነው ይዤልሽ የምመጣው ስትላት፣ በእናትሽ እኔ እንደዚህ አይነት ሰርፕራይዝ አልወድም። ማን ነው አለች መላኩ እንደማይሆን ተስፋ እያደረገች። እስኪ ገምቺ፣ ካወቅሽ ትልቅ ቸኮሌት ነው ሽልማትሽ አለች የካንገት በላይ ሳቋን እየሳቀች። በእናትሽ ስንኪ እኔ መገመት አልችልም። ማን ነው? ከየት? እሺ ፍንጭ ልስጥሽ፣ ከአሜሪካ ስትል ለቅጽበት ክብሮም ቢመጣባትም አያደርገውም ብላ ላፏ ያህል ማን ማሚዬ ናት አለች። ደርሰሽበታል፣ ከዚያው ነው፣ አላስለፍልፍሽ፣ ክብሮም ነው። በቃ እኔ እንኳን መምጣቱ ብዙም አልታየኝም ነበር። እሱ ግን መተኛትም አልቻልኩም፣ ከቤተሰቦቿም ጋር እንደዚህ መራረቁ አስጠልቶኛል፣ ስለዚህ ይቅርታ ልጠይቃት እፈልጋለሁ ብሎ ነው የመጣው። ምንም ብለው እምቢ አለኝ። አትንገሪያት ብሎ አስመሎኝ ስለነበር በቃ መንገሩም ከበደኝ። ሰርፕራይዝ ሊያደርግሽ ነው እሱ የፈለገው፣ ግን ሳስበው ጥሩ ስላልመሰለኝ ነው አለች። ሰሎሜ ለጥቂት ጊዜ ዝም ብላ ከቆየች በኋላ ምን አይነት ነገር ነው በእናትሽ? አሁን ይህ ምን ያደርጋል? በቃ ማን በሱ ላይ ቂም ያዘ? ምን አይነቱ ሙዝዝ ያለ ልጅ ነው ባካችሁ? መቼም ይሄ አንቺ ሥራ እንደማይሆን ተስፋ አድርጋለሁ አለች። እያናደዳትም ደግሞ ይህንን ሁሉ ርቀት አቋርጦ መምጣቱም እያሳዘናት፣ አንቺ ምን ነካሽ? እንዴት እኔ እንደዚህ ያደርጋለሁ? ማሰብሽ ራሱ ይገርማል። ላንቺ ሳልነግር እንዲህ ያደርጋለሁ? አዝናለሁ እንደዚህ በማሰብሽ አለች ድምጿን እንዳዘነና እንደተቀየመ በማድረግ። አይ ታዲያ ምን ልበል? አንቺው ራስሽ ሐሙስ መጣለሁ ብለሽ የኔን ዕቅድ አጥብቀሽ ጠይቀሽኝ ነበር፣ ትዝ ይልሻል? ተይው፣ ያው ስለመሰለኝ ነው፣ ያስቀይምሻል ብዬ አይደለም። ግን በቃ የቸገረው ሰው የማያስበው ነገር የለም። ይቅርታ ስንኪ፣ እንዴትም እንደማስብ የማውቅ አይመስለኝም ባክሽ። አሁን ምን ይባላል? እና ነገ ነው የምትመጡት? ምን አይነቱ ጣጣ ነው ባካችሁ አለች የምር ግራ ገብቷት። በእናትሽ ደከምክም ብሎት እንዴት እንዳሳዘነኝ። ተረኛ ሆኖ ውሎ አድሮ ነው በዚያው አውሮፕላን ውስጥ ተኝቶ የመጣው። አሁን እኮ ነው ሆቴሉ ጥዬ የመጣሁት አለች ሰሎሜም እንድታዝንለት ስስ ልቧን እየኮረኮረች። ምን ይደረጋል? አሁንማ እዚህ ድረስ መጥቷል። ለመሆኑ ለነማሚና ለሕያው ነግሯቸው ይሆን? ምን ይባላል አሁን? አንቺ ግን እዚህ እመጣለሁ ያልሽኝ ከሱ ጋር ያቀዳችሁት ዕቅድ ነው እንዴ? መቼም ጉዳዩን ዛሬ ነው ያወቅኩት እንደማትይኝ ነው አለች። አሁንም ስንክሳር በነገሩ ከውጥኑም ጀምሮ ልትኖርበት እንደምትችል ልቧ እየተጠራጠረ። እኔ አንቺ ጋር መምጣቴ ከበፊትም የነበረኝ ሐሳብ ነው። ማለቴ የእሱንም መምጣት ዛሬ አይደለም ያወቅኩት። በቃ ሙዝዝ አለ ካልመጣሁ ብሎ። እቤትስ ምን ይላሉ ብለው ሳያውቁ ድንገተኛ ፈቃድ ወስጄ መምጣት እችላለሁ አለኝ። ገና ከመጀመሪያ ብነግርሽ ደግሞ ያው ደውለሽ ቅርቴዋለሽ ወይም አይዶን ነው በቃ አትንገሪያት ብሎ ስለለመነኝም መሰለኝ አሳዘነኝ። ደግሞም ሳታውቂ መቀሌ እንዲገኝ አልፈለኩም። ለዚህ ነው አሁንም ቢሆን የምነግርሽ አለች ሰሎሜን የሚያነቃ ነገር እንዳይፈጠር እሷም ግራ የገባት በሚመስል ድምፅ። አይ እንግዲህ ምንም አይደለም። አሁንማ ምን ይደረጋል? በቃ እንግዲህ አሁን እዚህ ከሆነ ምን ይደረጋል? እና ነገ ጧት አብራችሁን የምትመጡት ማለት ነው? ሆቴልስ? አለች መምጣቱን የተቀበለ በሚመስል ድምፅ። እኔ እንጃ እዚያ የትኛው ነው አሪፉ ሆቴል? ከቻልሽ እስኪ ለእኔም ለሱም አስይዥልን። አሁን ነገ ጧት 4 ሰዓት ላይ እንደርሳለን አለች ነገሩን ቀለል አድርጋ። ኦኬ፣ ወይ አክሱም ወይ አብርሃ ካስትል ያርፋል። አንቺ እንኳን እዚሁ አያቴ ጋር ከኔ ጋር እንሆናለን አለች ሰሎሜ። ሰሎሜ ትንሽ ከተረጋጋችበት ሕይወት እንደገና የሚበጠብጣት ነገር እንዳይፈጠር ስጋት አድሮባታል። ክብሮምን ለማግኘት ባትፈልግም
በአንድ በኩል ነገሩ ቢስተካከል ለሁሉም ጥሩ እንደሆነ አስባለች። ሌሊቱን ብዙም እንቅልፍ ሳይዛት ነበር ያደረችው። ስትቃዥና የሚያስፈሩ ህልሞችን ስታይ ስላደረች ጠዋት ስትነሳ ደክሟት ነበር የነቃችው። መቀሌ ሰሎሜና ክብሮም መጀመሪያ ሲገናኙ ጭንቅ የሚል የዝምታ ድባብ በመካከላቸው ሰፍኖ ቆዩ። ሰላምታቸውም እንደ ነገሩ ነበር። እንቅልፉም ድንጋጤውም ግራ መጋባቱም የተጫነው ክብሮም ደግሞ ምን ማድረግ እንዳለበት አላወቀም። ስንክሳር ነገሩን ቀለል ለማድረግ ያልሞከረችው ነገር አልነበረም። በመጨረሻም መቀሌ የምታውቀውን አንድ የወንድሟን ጓደኛ ደውላ ለመጠየቅ በሚል ሰበብ ለብቻቸው ተወቻቸው። ቀስ በቀስ የሆነውን ነገር ካወሩ በኋላ ክብሮምም ልባዊ ይቅርታውን ጠይቆ ትንሽ ቀለል ብሏቸው ማውራት ጀመሩ። ያደረገውን ሁሉ ባለማወቅና ከልቡ ስለሚወዳት ብቻ እንደሆነ ነግሯት፣ ከዚህ በኋላ ግን እንደዚህ አይነት ጥፋት እንደማይደገም እንባ ባቀረሩ አይኖቹ እያያት ነገራት። ነገሩ ልቧን ስለነካው እሷም ይቅርታዋን በሙሉ ልቧና ያደረገችለት። ስላሳዘናትም ደስ እንዲለው የምትችለውን ሁሉ ማድረግ ጀመረች። መምጣቱን ለሕያውም ሆነ ለእናቷ አለመንገሩ ደስ ብሏታል። ክብሮምና ሰሎሜ ወደ አዲስ አበባ ከመምጣታቸው በፊት ከትንሹ አጎቷ ጋር አክሱም ሄደው ተመለሱ። ጉብኝታቸው ካሰበችው በላይ ነበር ያዝናናት። የአክሱም ሐውልቶቹና የንግሥት ሳባ መዋኛ፣ የነገሥታቱ የካሌብና ገብረ መስቀል የምድር ውስጥ መቃብር ሁሉ ምጥቀቱ ገርሟታል። ሳታስበው የመላኩን ጽሑፍ አስታወሳት። ይህ ሆቴል አፋፍ ላይ ሆኖ የአክሱምን ከተማ ማየት ራሱ አንዳች ፍስሐን ይሰጣል። አዲስ የተሠራው ዩኒቨርሲቲም ከከተማው ወጣ ብሎ ከባሻገር ይታያል። አክሱም ጽዮን ገብተው ሲያዩዋት ከሩቅ ሲመለከቷትም የውበት ሁሉ መደምደሚያ ሆና ከተማውንም አያሌ የቀድሞ ነገሥታትንም አንግሳ ትታያለች። የሙሴ ታቦት ላለፉት ብዙ 100 ዓመታት መኖሪያው እዚህ እንደሆነ ይነገራል። ከመቀሌ ተመልሰው አዲስ አበባ ሲደርሱ መጣላታቸው ቀርቶ ፍጹም ጓደኛሞች መስለው ነበር። አክስቷንና ዘመዶቿን ሁሉ የሕያው ጓደኛና አብሮ አደጋቸው ነው እያለች አስተዋወቀችው። ሶስና እምብዛም አልተጠጋችው። ልጆች አዋቂዎች ሲያድጉ የሚጥሉት ያለ መረጃ ሰውን የሚያውቁበት አንቴና አላቸው ይባላል። ስንክሳርም በበኩሏ ሶስናን ለመቅረብ ብዙ ብትሞክርም ያን ያህል አልቀረበቻትም። አዲስ አበባ 2 ቀን አድሮ ክብሮምም ወደ አሜሪካ ደስ ብሎት ተመለሰ። እንደገባም በሰላም መግባቱን ደውሎላቸዋል። ስለ ሶፊያ ምንም አለመጠየቁ ሰሎሜን ቢከነክናትም አለመጠየቁ እፎይታን ፈጥሮላታል። ስንክሳር ናት አውጥታ ወርዳ አለመጠየቁ እንደሚሻል የወሰነችው። ሰሎሜን ወደ መቀሌ ከመሸኘቷ በፊት የንግድ ሥራዋ ትንሽ እየተበላሸ እንደሆነና የሷን መኖር የሚጠይቁ አንዳንድ የምትፈርምባቸውም ነገሮች ስላሉ ከ1 ወይም ከ2 ሳምንት በኋላ አሜሪካ መሄድ ሳይኖርባት እንደማይቀር ነገረቻት። ስንክሳር መሄዷን እንደምትጠላ ሆና ነው ነገሩን የነገረቻት። ሰሎሜም የሷ መሄድ እንዴት እንደሚያጎድላት ነግራት፣ በሌላ በኩል ደግሞ ለነትዬ ሕይወት ምን ያህል ጥሩ እንደሆነ ነው ያወሩት። ያው እዚህ ካሉት ቤተሰቦቿም ጋር ስለተዋወቀ ማወቃቸው አይቀርም ብላ የክብሮምን መምጣትና የሆነውንም ሁሉ ለእናቷ ነግራቸው ጉዳዩን በሰፊው አጫወተቻቸው። ለምን ሳይነግራቸው እንደመጣም ምክንያቱን ልታስረዳቸው ሞከረች። አብረው አክሱም እንደሄዱም አዲስ አበባም ከዘመድ ጋር አስተዋውቀው ሁሉም እንደወደዱትና ደስ ብሎት እንደተመለሰ ነገረቻቸው። በልደቷ ቀንም የተፈጠረውን ነገር በተለይ የቀለበቱን ነገርና እንዴት እንደሳማት ስትገልጽላቸው አይጥንዬ በእርግጥ ልክ አይደለም፣ አንዳንዴ ግን ፍቅር የያዘው ሰው እኮ ዕውር ነው፣ አትፍረጂበት። አንዳንዴ ግን ዝም ብዬ ሳስበው እንደሱ የሚወድሽና እኛም የምናውቀው ጥሩ ሰው እኮ ማግኘቱ ቀላል አይደለም። እንዲያው አንቺ በሕይወትሽ ሌላ ሰው አለ ወይስ በቃ ዝም ብለሽ ወንድሜ ነው እሱን አላገባም የሚለው ስሜት ነው እሱን እንድትገፊው የሚያደርግሽ አሉ። እድሉን ካገኘው አይቀር ብለው ብዙ ጊዜ ያብሰለሰላቸውን ጥያቄ አውጥተው። ማሚ እንዴት እንደምነግርሽ አላውቅም። በጣም የምወደው ልጅ ነበር። እዚህ ብዙ ነገሩ ሶለንን ነው የሚመስለው። መልኩ ሳይሆን አስተሳሰቡ፣ ደግነቱ፣ በቃ ምን ልበልሽ፣ ከሱ ጋር ሳወራ ወይ ከዳዲ ጋር ወይ ከሶለን ጋር ያለው ነው የሚመስለኝ። እሱም ለኔ ተመሳሳይ ስሜት ያለው ይመስለኝ ነበር። ነገር ግን አሁን ሳየው አልመሰለኝም። ይባስ ብሎ እኔ እዚያ ሆኜ ትዝ ይልሻል ያቺ የሶለን ጓደኛ የነበረችው ሶፊያ አለች፣ ባትሪ እየጨረሰ ያለውን ስልኳን ከቻርጀሩ እየሰካች። አሁን እንዴት ረሳታለሁ? ታዲያ እሷም እዚያው ኢትዮጵያ መታ የለም እንዴ አሉ ከምታወራላቸው ነገር ጋር ምን እንደሚያያይዘው ግራ ገብቷቸው። አሁን አንዳንድ ነገር እንዲረዳት ብዬ እሱንና የጓደኛውን ስልክ ሰጥቻት ነበር። በቃ ባጭሩ ከሷ ጋር እፍ ብለው በየሀገሩ መዞር ሁሉ ጀምረዋል አለች፣ ስሜቷ ወደ ንዴት እያዘነበለ። ሰሎሜ ያልተረጋገጠ ወሬና በሰው ላይ መጥፎ ማውራት ፈጽሞ አትወድም።
እስካሁንም ነገሩን ከማንም ጋር ላለማውራት የወሰነችው ከዚያ የተነሳ ነበር። አሁን ግን አልቻለችም። ልቧንና አጥንቷን የሰበረውን ነገር ነው ለእናቷ የምትነግረው። ይሁን እንጂ እውነቱን አይቀይረውም። ይህም መሰረተ ቢስ ወሬ ማዛመት ነው። ብዙ ክፉ ወሬ የሚዛመተውና ሰዎች ባልሆነ ምክንያት ሌላውን የሚጠሉት በዚሁ በየዋሆች ወሬ ነው። እኔ እኮ የልጄ ሞት ምክንያት ከሆነች በኋላ አንቺ አልሽ እንጂ ቀልቤም አልወደዳትም። እሱም ደህና ሰው ቢሆን እንዲህ ሊያደርግ አይችልም። ደግሞስ በምን አይነት ፍጥነት እዚህ ውስጥ ገቡ? አየሰንድሮ ልጆች። እኔ የምለው ነገሩን ራስሽ አረጋግጠሽ ነው ወይስ የሰው ወሬ ሰምተሽ? ማለቴ አሁን የምትይኝ ነገር እውነት መሆኑን እንዴት አወቅሽ? አሉ እሳቸውም እየተናደዱ የተወሰነ ጥርጣሬ ማድሮባቸው። አይ በቃ እኮ ዘግቶኛል። ከመጣሁ እንኳን እንዴት ነሽ ለማለትም አልደወለልኝም። ለወንድሜ መልእክቱ አልደረሰም። ደግሞ ለስንክሳርም የሚነግራት ነገር በቃ ተይው። እሱን ሳወራው ነው ራሴን የሚያመኝ። የእሱን ጉዳይ እንተው። ግን ማሚዬ እንዲያው በእናትሽ አትደብቂኝ። አንቺ ብትሆኚ አሁን በእኔ ቦታ ምን ታደርጊያለሽ? እውነቱን ንገሪኝ አለች የምር ግራ ገብቷት። ጤኔ መቼም እውነቱን ንገሪኝ ካልሽ እኔ ክብሮምን የመሰለ ፍቅሩ የማይለወጥ ታማኝና ደግ ሰው ብዙ ያለ አይመስለኝም። ደግሞ የተማረ ቤተሰብ የሚወድና ትሁት ልጅ ነው። እኛም ከልጅነቱ ጀምሮ እናውቀዋለን። ያደረገውንም ሁሉ ያደረገው ቢሆን ስለሚወድሽ እንጂ ለክፋት ብሎ አይመስለኝም። ያው አንቺ ነሽ የምትወስኙ። እኔም ሆንኩ አባትሽና ሕያው ከዚህ የተለዩ የሚያስቡ አይመስለኝም ብለው ምኞታቸውን ለሰኑት። በርግጥ መጥፎ አለመሆን ጥሩ መሆን ነው ወይ? ጥሩስ መሆን ሁልጊዜ ትክክለኛ ያደርጋል? ይህ አመለካከት የሶለንን አመለካከት የሚመስል ሲሆን የሰሎሜን ልብ ግን በመጠኑም ቢሆን ወደ ክብሮም ያዞሩት ይመስላል። እናቷና ስንክሳር ከእናቷ ጋር ካወራች በኋላ ሰሎሜና ክብሮምም መደዋወል ጀምረዋል። ቀስ በቀስ ስለ መላኩ ማሰብም አትፈልግም። ሆኖም ራሷን ሳታስበው ስታስብ ታገኘዋለች። ስንክሳር ሶፊያን ብቻዋን ነው አሁን የምታገኛት። ሶፊያም በምትሰራው ሥራ የምትባክን ስለሆነ ብዙ ጊዜ አይገናኙም። ስንክሳር ወደ አሜሪካ በቻለችው ፍጥነት ሄዳ ያሰበችውን መላኩን ወደ እሷ የመሳቡን ሥራ መጀመር እንዳለባት አውጠንጥና ጨርሳለች። አሁን እሱ በስልጠና ምክንያት እሷ ከምትኖርበት ከተማ በጣምም ሩቅ በማይባል ከተማ ነው ያለው። እሱ እዚያ መኪና ስለማይነዳ ከሱ ጋር ብዙ ጊዜ ማጥፋት እንደምትችልና የመጨረሻዋን ግብ ለማስገባት ኳሷ በእጇ እንደሆነች እርግጠኛ ሆናለች። ከዚያ በፊት ግን በተከላካይ መስመር አስቸጋሪ የሆነ አጥርን ማለፍ እንዳለባትና ይህ ተከላካይ ተጫዋችም በጣም የምትፈራው የአሸናፊነቷን ዋንጫ መንጠቅ የሚያስችል የማጥቃት ችሎታም ያለው እንደሆነ ታውቃለች። ማርቆስን በቀይ ካርድ ከመላኩ ሕይወት ካስወጣች ሁሉ ሊሰምር እንደሚችል ነው ያመነችው። ስለዚህ ከሶፊያ ስልኩን ወስዳ ደጋግማ ደውላለት ልታገኘው ሞክራለች። ከሁለት ቀን በኋላ ቆይቶ ደወለላት። ለአንድ ጥብቅ ጉዳይ እንደምትፈልገውና ምናልባት በቅርብ ጊዜ ውስጥ እሷም ወደ አሜሪካ ስለምትመለስ ሳትሄድ ብታገኘው መልካም እንደሆነ ጠየቀችው። በማግስቱ ለቁርስ ሊያገኛት መድኃኔዓለም አካባቢ ቃተኛ ተቀጣጠሩ። እሱም ሊያገኛት ሰበብ እየፈለገ ነበር። ሰሎሜንም መላኩንም እየቀረበች ልታስታርቃቸው ምንም አይነት ሙከራ እንዴት እንዳላደረገች ከንክኖታል። ያደረገችው ሙከራም ካለ ማወቅ ፈልጓል። ካልሆነም እሷ የምታውቀውን ነገር ከሷ ለማወቅ ሲመኝ ነበር። አንዳንዴ ምን የሆነች አይጥ የድመትን አፍንጫ ታሸታለች ይባላል። የተነጋገሩበትን ጉዳይ ለመላኩ ሊነግረው ይችላል ብላ ስላሰበችና መላኩም የማያውቃቸውን ነገሮች ላለማውጣት በጣም መጠንቀቅ እንዳለባት ታውቃለች። ማርቆስ ደግሞ ነጋዴ መሆኑን እንጂ ምን አይነት አስተሳሰብና ነገሮችን የመረዳት ችሎታ እንዳለው አታውቅም። እዚህ ሀገር ንግድ እንደምታስብና ምክር ፈላጊ መስላ ነው የቀረበችው። እሱም ያላትን ጥያቄ ሁሉ እየመለሰ ወደ ዋና ጉዳይዋ አስባ እስክትገባ ሳይጠብቅ ድንገት ሳታስበው ስለ መላኩና ስለ ሰሎሜ ምን ታስቢያለሽ? አላት። ያላሰበችው ነገር ስለሆነ እኔ እንጃ፣ ሁለቱም በጣም ጥሩ ልጆች ናቸው። በተለይ መላኩን ለረጅም ጊዜ ነው የማውቀው። እሷን እንኳን እሱን ያስተዋወቀኝ ያን ያህልም ብዙ አላውቃትም። ነገር ግን ጥሩ ልጅ ነው የምትመስለው። ቤተሰቧማ በቃ እንዴት ጥሩ ሰዎች መሰሉ። ሟቹን ወንድሟን በጣም ነበር የምትወደው። ምን በመካከላቸው እንደገባ አላውቅም። እሷም ስለሱ መስማት አትፈልግም። እሱም ስሟ ሲጠራበት ነው አንበሳ የሚሆነው። ስለዚህ እንጃ ምን ማሰብ ወይም ማድረግ እንዳለብኝም አላውቅ አለች። የነገሩ አካሄድ ወዴት እንደሆነ ማወቅ እየከበዳት። አይደል? የሚገርም ነው። እንደሷ አስቤው አላውቅም ነበር። እንዳልሽው በመካከላቸው የገባ ነገር ሊኖር ይችላል። ማን ያውቃል? አንቺ ለማስታረቅ ወይም ተገናኝተው እንዲያወሩ ለማድረግ የሞከርሽው ነገር ነበር?
ብሎ ዝም አለ። አካሄዱ ደስ አላላትም። እንዳልኩ ሁለቱም ሙዝዝ ብለው አታንሽብኝ ስላሉኝ ተስፋ ቆርጬ ተውኩት። በጣም እኮ የሚያሳዝነው እንዴት ሁለት ጥሩ ሰው እንዲህ ሊሆን እንደሚችል ነው። ግን አንተ የሞከርከው ነገር የለም ነገሩን ለመረዳት? ምናልባት እኮ አብረን ብንሞክር የተሻለ ይሆናል፣ አንዳችን የማናውቀውን ሌላችን ልናውቅ ስለምንችል። እሱ ለአንተም ምንም ያለህ ነገር የለም? አለች የተጨነቀ በሚመስል ገጽታ። ምንም፣ ልክ አንቺ እንዳልሽው ነው። መስማትም መናገርም አይፈልግም። ግን ያንቺ ሐሳብና ግምት ምንድን ነው? አለ ማርቆስ አሁንም አይን አይኗን እያየ። ሰዎች አይን አይናቸውን ሲያዩዋቸው መዋሸት ይከብዳቸዋል፣ ከዋሹም ያስታውቃሉ ይባላል። ቀላል ሰው እንዳላጋጠማ ታውቃለች። ብዙ የማያወሩ ግን ብዙ የሚያስወሩ ሁሌም አስቸጋሪ ሰዎች እንደሆኑ ታውቃለች። መሳሳት ስላልፈለገች ምን ሐሳብና ግምት አለኝ ብለህ ነው? ይሄ እኮ ግራ የሚያጋባ ነገር ነው፣ እነሱም የሚያውቁት አይመስለኝም ስትል አሁንም ካፏ ቀበል አድርጎ የምትገርሚ ልጅ ነሽ፣ አስተያየቶችሽ ሁሉ ነገሩን እኔ አይቼው በማላውቀው አቅጣጫ ነው እንድረዳው ያደረጉኝ ብሎ ዝም ሲል ነገሩ በፈጠረባት ጉጉትና አንዳች የማይመች ስሜት ምኑ ማለቴ የቱ አስተሳሰብ ስትል ማለቴ እነሱም የሚያውቁት አይመስለኝም ያልሽው እውነት እኮ ነው። እነሱም ላያውቁት ይችላሉ፣ ግን ደግሞ ይህን የሚያህል ገደል በመካከላቸው ሲፈጠር ቅድም እንዳልሽው የሆነ ነገር በመካከላቸው ገብቶ መሆን አለበት ብሎ በድጋሚ እያጤናት ዝም አለ። ማርቆስ ምን እንደሚያስብ ለማወቅ አልቻለችም። ማርቆስን በሩቁ መያዝ ካልሆነ ውጥኗን ሁሉ ፍርክስክስ ሊያደርግ የሚችል መዶሻ የያዘ ያህል ነው የፈራችው። ብዙም አላወሩም። ከዚያም ነገሩን እንደምንም እያላላች ወደ ቢዝነሱ ሐሳብ አተኩራ ከመሄዷ በፊት እንደምታገኘውና ለሌላ ቀጠሮ እንደምትቸኩል ነግራው ተለያዩ። ማርቆስም የስንክሳር ድብስብስነትና ድሮንም ለሷ ያለው ያልጠራ ስሜት ተጨማምሮ ምንም የማታውቅ መስሎ አልታየውም። ወደ አሜሪካ ደጋግማ መመላለሷም በሐዘንተኛነቷ ምክንያት አልመስል ብሎታል። ቢዝነስ ብላ ልታማክረው ያነሳችውም ሐሳብ ልቧ ያለበት አለመሆኑን አውቆታል። በተለይ ሁለት የሚጋጩ ነገሮችን እየነገራት አይደል እኔም እንደሱ ነበር የማስበው ስትለው ልቧ ሌላ ቦታ መሆኑን ተረድቶታል። የብልህና የብልጣብልጥ ጦርነት የተጀመረ ይመስላል። በኋላም ሳትደውልለት በሶፊያ በኩል ይቅርታ በጣም ተወጣጥሬ ሳልደውልልህም ሳላገኝህም ሄድኩ የሚል መልእክት ትታለት ወደ አሜሪካ ሄደች። የሚቀጥለው 1 ወር ያህል ጊዜ ብዙ ነገሮች የተለዋወጡበት ጊዜ ነበር። ሰሎሜ ከክብሮም ጋር ያላት ወዳጅነት ተሻሽሏል። እናቷም ስንክሳርም የመከሯት ምክር ስር ሰዶ ወደ አሜሪካ ለመመለስ ማሰብ ጀምራለች። ከክብሮም ጋር ብዙ ጊዜ ነው በስልክ የሚያወሩት። የክብሮምን ጥያቄ ስታስብበት እንደቆየችና በመካከላቸው ያለውን ግንኙነት እድል ልትሰጠው እንደምትችል እያመነታች ነግረዋለች። የመጨረሻ ውሳኔ ለመስጠት ግን አብረው ትንሽ ጊዜ ማሳለፍ እንዳለባቸውና ጊዜ እንደሚያስፈልጋት ነው የነገረችው። ይህም እሱን ከልክ በላይ አስደስቶታል። ስንክሳር ይህን ስትሰማ በደስታ ሰክራለች። ከክብሮም ጋር ደስታቸውን ያከበሩት የሚቀጥለውን መላኩን በእጇ የማስገባት ድሏን ተመኝተው ነው። አንዴ ካንሰስ አንዴም ሉዊቪል የሚመላለሰውን መላኩን የገንዘብም የብቸኝነትም ችግር እንዳያጋጠመው ስንክሳር የሚያስፈልገውን ሁሉ ታደርግለት ነበር። ካንሳስ ካልሄደ እሷ ጋር ኢንዲያናፖሊስ ነድታ ተወስደውና አዝናንታ ሰኞ በጠዋት ተመልሰው ነበር። የ1 ሰዓት ተኩል መንገድ ነው በመኪና። ስልጠናውን ሊጨርስ ሳምንት ሲቀረው ከቅዳሜና ከእሁድ ጋር የ4 ቀን ረፍት ስለነበረው ወደ ካንሳስ መኪና እየነዱ ሊሄዱ አቅደው ስለነበር እሷ ጋር አደረ። በጠዋት ተነስተው ጉዞ ስለጀመሩ 4 ሰዓት አካባቢ ጠዋት ነበር ሴንት ሉዊስ የደረሱት። እዚያ ትንሽ ቆይተው በሚሲሲፒ ወንዝ ዳርቻ ላይ የሚገኘውን ጌትዌይ አርች ላይ ወጥተው አዩ። በ1963 በአውሮፓውያን አቆጣጠር ቢሆንም የተገነባው አሁንም ድረስ አሰራሩ ያስደንቃል። እላዩ ላይ የሚወጣባቸው የተለዩ አሳንስሮች ወደ ላይ ቀጥ ያለ ሳይሆን ከፊል ክብ ቅርጽ ባለው ደጋና ሐውልት ላይ የተሰሩና እያንዳንዳቸው 5 ሰው አዝለው ወደ ጎን ወደ ላይ እያዋዙ ሽቀብ ተወንጭፈው ጫፍ ላይ ስለሚያደርሱ እጅግ የሚያስገርሙ ናቸው። እዚያው ከተማ ምሳ በልተው ወደ ከሰዓት 11 ሰዓት አካባቢ ላይ ነው እነ ሳራ ቤት የደረሱት። ሳራ ከሆስፒታል ወጥታ እያገገመች ናት። ቁስሉ ሁሉ ባይደንም ከጠባሳ በቀር ምንም የአካል ጉድለት ወይም ቋሚ ጉዳት ስላልደረሰባት ሁሉም ደስ ብሎታል። ልጇ ግን አሁንም ከደረሰባት የአእምሮ መቃወስ ፈጽሞ አላገገመችም። ማታ ከራት በኋላ ማርቆስ ጋር ደውለው ብዙ አወሩት። ስንክሳር ሰላም ብላው ወዲያው ነበር ስልኩን ለመላኩ የሰጠችው። ይህ ደግሞ ማርቆስን ሁለቱም ሳያውቁ የሆነ ነገር በመካከላቸው ገብቶ ሊሆን ይችላል ብላ
ራሷ የሰጠችውን የመላምት ሌንስ ወደ እሷ እንዲያዞር ሳይኮረኩሩ አልቀረም። ከካንሳስ ሲመለሱ እሁድ ከሰዓት ተነስተው በዚያው በሴንት ሉዊስ አድርገው ቀጥታ ነበር ሉዊቪል የገቡት። እሱን ማረፊያው አድርሳ እሷም ወደ ቤቷ የዚያን ዕለት ማታ አቀናች። ከምሽቱ 4 ሰዓት ስለሆነ እደሪ ቢላትም አሻፈረኝ አለችው። ከስልጠናው በኋላ 2 ሳምንት ሳራ ጋር እንደሚቆይ ስለነገራት እሱን ተከትላ ወይም አብራው ወደ ኢትዮጵያ መሄዷ ሌላ እንዳይመስል ብላ ቀድማ ለመሄድ አስባለች። ነገሩን ቀድሞ የታሰበበት ለማስመሰልም ለሶፊያ በስልክ ነግራታለች። ማርቆስ ጆሮ እንዲገባ ብላ እንጂ ለሶፊያ የመንገር ምንም ሐሳብ አልነበራትም። ስልጠናውን ሲጨርስ መላኩን ሰርፕራይዝ ልታደርገው ላስ ቬጋስን ልታስጎበኘው ትኬቱን ገዛዝታ ሁሉንም ነገር አመቻችታለች። ያንን የሳምንት መጨረሻ ሌላ ፕሮግራም እንዳይዝም ነግረዋለች። መላኩ የስንክሳር ደግነትና አብረው የሚያሳልፉት ጊዜ ብዛት ልቡን ሳይሸረሽረው አልቀረም። አንዳንዴ ረጅም ሰዓት አብረው እየተጓዙ ያወራሉ። በመጀመሪያም ጥላው አሜሪካ ስትገባ የልጅነት ልቧ አታሏት ሊሆን እንደሚችል አስበው ነገሩን አቅልሎ ለማየት እየሞከረ ነው። መልኳም ከመቼውም ይልቅ ያማረ መስሎ እየታየው ነው። የተዳፈነ እሳት ባይነድም አይጠፋም እንደሚባለው ቀድሞውንም ያለ ምክንያት አልወደዳትምና እሱም እያገረሸበት ሊሆን ይችላል። ሰሎሜም ከክብሮም ጋር ከዕለት ዕለት እያደገ የመጣው ግንኙነታቸው ቀስ በቀስ መላኩን በከፊል ሳያስረሳት አልቀረም። አስቸጋሪ የሆነችባት ሶስና ናት። ብዙ የማይመለስ ጥያቄ አላት። አሜሪካ ስለመሄድ ሲነገራትም መላኩስ ነው የምትለው። ሰሎሜም በዚህ ጊዜ የመቀሌውን ፕሮጀክት ለመጨረስ ብዙ አልቀራትም። የሶለን ግለ ታሪክ መጽሐፍ ግን ፈቀቅም አላለ። ከናቷ ጋር ሲያወሩ እዚያው አሜሪካ አረፍ ብላ ልትጽፈው እንደምትችል ነው ያነሱት። ሁሉ ነገር ከሰመረ ብዙም ሳይቆዩ ከክብሮም ጋር ለመጋባት እንደሚችሉም አውርተዋል። ይህንን ሁሉ ግን ለክብሮም አልነገረችውም። በጨዋታ መሃል ያንን የበፊቱን ቀለበት ፈጽሞ እንዳልወደደችውና የምትወደው አይነትም ምን አይነት እንደሆነ እንደ ቀልድ እያደረገች ነግረዋለች። ክብሮም ዘንድሮ ስልጠናውን ስለሚጨርስ እዚያው ቺካጎ ነው ለመኖር የሚያስበው። ቤት ለመግዛትም እያፈላለገ ነው። መላኩ ወደ አሜሪካ ሲሄድ የእጅ ስልኩን ማርቆስ ጋር ነበር ትቶ የሄደው። ምናልባት ከአፋር ስለ አባቱ ጉዳይ ቢደወል ብሎ በማሰብ እሱ በሄደ በወር ተኩል አካባቢ ስልኩ ተደወለ። ስልኩን የደወሉት ሰው ከማርቆስ ጋር በቋንቋ የተነሳ በደንብ መግባባት ቢቸገሩም የመላኩ አባት ለተወሰኑ ዓመታት ድሬዳዋ አካባቢ ይኖሩ እንደነበርና የሚተዳደሩትም በንግድ እንደነበር ገለጹለት። ሙሉ ስማቸውም ሐሰን ሱሌማን እንደሆነም አዲስ መረጃ ሰጡት። ሆኖም በአሁን ሰዓት እዚያው ድሬዳዋ መሆናቸውን በእርግጠኝነት እንደማያውቁ ገለጹለት። የተለያዩት ማርቆስ እንደሚደውልላቸው ነግሯቸውና አመስግኗቸው ነበር። መላኩ ነገሩን ማርቆስ ከነገረው በኋላ ደግሞ ደጋግሞ ቢደውልም የሰውየው ስልክ አልመልስ ብሎት ልቡ ስቅል ብሎ ከረመ። ፎዚያንም የድሬዳዋ ልጅ ስለሆነችና ምናልባትም የሷም አባት በከተማው የታወቁ ነጋዴ ስለሆኑ ፍለጋው ላይ እንድትረዳው ደውሎ ነግሯታል። ስለዚህ እሷም ለቤተሰቧ ሁሉ ነግራ ፍለጋው ላይ በየአቅጣጫው ነው የተሰማሩት። የመላኩ ስልጠና ያለቀው በዚያኑ ሰሞን ነበር። ዕቃውን ሁሉ ከሉዊቪል በመኪና አጓጉዘው ስንክሳር ቤት አስቀምጠውት ነው ወዲያው አርብ ወደ ማታ ላይ ወደ ቬጋስ የበረሩት። ወደ ላስ ቬጋስ እየበረሩ አውሮፕላን ውስጥ ብዙ ማውራት ችለው ነበር። ኢትዮጵያ የመመላለሷ ነገር አልገባ ያለው መላኩ እንዴ አንቺ ምንድነው እንደዚህ አንዴ አዲስ አበባ አንዴ እዚህ ትራንስፖርቱንስ እንዴት ነው የምትችይው? አለ መላኩ ትንሽ ግራ ገብቶት። አይ ባለፈው ለማርቆስም ልመጣ ስል ነግሬው ነበር። እዚህ ስልችት እያለኝ ነው። ከተቻለ ቢዝነስ እዚያ ጀምሬ እዚህ ቤቱንም ቢዝነሱንም ሽጨው ወደዚያ ለመግባትም እያሰብኩ ነው አለችው፣ የምሯን ያሰበችበት በሚመስል የፊት ገጽታ። ብራቮ ብራቮ! አንቺ ወደ ኢትዮጵያ መመለስ ከፈለግሽ ተስፋ አለን። በቃ ሁሉም ሰው ወደ አገራችን መመለሻው እየደረሰ ነው ማለት ነው ብሎ ትከሻዋን እየነቀነቀ ቀለደባት። ቀልድ መስሎሃል? እዚያ እኮ ሰላሙ ረጋ ማለቱ በቃ ሁሉም ነገር እግዚአብሔርም ፊቱን ያዞረላት ይመስለኛል ያቺ አገር። በርግጥ ያው ብዙ ችግር አለ። ሰው ተንኮለኛ ነው፣ ፊቱን እንጂ ልቡን አታውቀውም። እዚህ ስትኖር ደግሞ በቃ ብዙ ነገር ነው የምትማረው። የዋህነትን ሰዎች ሊጠቀሙበት ይፈልጋሉ፣ ግን ያው እኛው ሄደን ነው የምንለውጠው ብላ ስትሰብከው አይኑን አፍጦ ነው ያያት። እሷና ንግግሯ ምን ያህል የተገላቢጦሽ እንደሆኑ ግን የልብ መነጽር ያለው ብቻ ነው የሚያውቅ። ላስ ቬጋስ መላኩ ሁሌም መሄድ ይመኝ ነበር። ዘመናዊ ሰመራ መስላን የታየችው። ቁማሩ ገና ከአውሮፕላን ወርደው አየር ማረፊያ ውስጥ ነው የተቀበላቸው። የተከራየችውን መኪና ተረክበው ለማረፍ ወደ ያዙት ሆቴል ሄዱ። ያው የመላኩን ሕግ ስለምታውቅ 2 የተለያየ ክፍል ነበር የያዙት። አርብን ትልልቅ ሆቴሎች ባሉበት ስትሪፕ በሚባለው አካባቢ ላይ
ለዓይን በሚያታክቱ በጣም ብልጭልጭና ውድ በሆኑ ሆቴሎችና የመቆመሪያ ካዚኖዎች ሲዞሩና ሲጎበኙ አመሹ። ፓሪስ፣ ኒውዮርክ፣ ሞሮኮ፣ የግብፅ ፒራሚድ ምን ይቀራል? ሁሉንም በትንሽ በትንሹ ሰርተውታል። ከተማው ግን ሕይወት የሚያገኘው ጨለምለም ሲል ሲመሽ ነው። ከነዋሪው ቆማሪው ይበዛል። ጥሩ ራት በልተው ምሽቱን ሁሉ ሲዞሩና የሰውን ጩኸትና እብደት ሲያዩ አለፈ። ግርግሩና ሁካታው አርብ ማታ ይብሳል። ባላጂዮ ሄደው በሙዚቃ የሚደንሰውን ፏፏቴ ሲያዩት የአዲስ አበባው ሸራተን እስክስተኛ ፏፏቴ ትንሽ ሆነችባቸው። በመጨረሻም ደክሟቸው ስለነበር ሁለቱም ወደ የመኝታቸው ሄዱ። ቅዳሜ በሌሊት ተነስተው ሳንዲያጎ ካሊፎርኒያ ነድተው ምሳ ሰዓት አካባቢ ላይ ደረሱ። ትልቁን የአራዊት መጠበቂያ ዙ ሲጎበኙ ቆይተው ቀጥሎም ላሆላ የሚባለውን የሀብታም ሰፈር ጎብኝተው ሲጨርሱ ነበር ወደ ከተማዋ እምብርት የሄዱት። ሳንዲያጎ በውበቷም በአየሯም ምርጥ ከተማ ስለሆነች ነው ኑሮም ያንኑ ያህል የሚወደድባት። ራታቸውን በልተው በእግራቸው እየተንሸራሸሩ በባህሩ ዳር ውጪ ብዙ ቆዩ። ሳይታወቃቸው እጅ ለእጅ ተያይዘው በኋላም ተቃቅፈው ነበር በባህሩ ዳር ሲዞሩና ሲቀመጡ የቆዩት። የሁለቱም ሰውነት መሞቅ ጀምሯል። በተለይ እጅ ለእጅ መያያዙና እሱ በሷ አንገት ላይ እሷ በሱ ወገብ ዙሪያ የጠመጠመቻቸው እጆች ደስ የሚል ጉልበትና ኃይል ወደ እያንዳንዳቸው ሰውነት ማንዘር ጀምረዋል። አጠገብ ላጠገብ ወዳለው የሆቴል ክፍላቸው ከመግባታቸው በፊት መጀመሪያ ወደ እሱ ክፍል ውስጥ እያወሩ ገብተው ሶፋው ላይ ተቀመጡ። እሱ ቲቪ ሊከፍት ሲል መጣሁ መታጠቢያ ቤት ደርሼ በዚያውም ስላላበኝ ሻወር ነገር ወስጄ ፒጄ ቀይሬ ልምጣ ብላ ወደ ክፍሏ ሄደች። እሱም የሞቀውን ሰውነቱን በረድ ለማድረግና ቀለል ቢለኝ ብሎ ሻወር ውስጥ ገባ። ሁለቱም ግን ሻወር ውስጥ ሆነው አንዳቸው ስለሌላቸው ማሰባቸው አልቀረም። ከአንድ 45 ደቂቃ በኋላ ስንክሳር መጣች። የለበሰችው ቀለልና ሳሳ ያለ ፒጃማ ሲሆን የተቀባችውም ሽቶ ቀልብ የሚስብ ነበር። ዋው ሽቶሽ በጣም አሪፍ ነው አለ መላኩ በአንድ አካባቢውን ያወደውን ሽቶ ወደ ውስጥ እየሳበ። ኦ ቴንኪው ብላ አጠገቡ መታ ተቀመጠች። ሳይታሰብ ትንሽ እየተጎነታተሉ መላፋት ጀመሩ። እሷ ጸጉሩን ስታሻሽ እሱም ትንሽ ቦርጯን እየነካካ ሲቀልድባት የበለጠ ተቀራረቡ። ከዚያም ሳያስቡት አንዳቸው በሌላቸው ቅፍ ውስጥ ገብተው አተነፋፈሳቸው ተቀየረ። አድራሻ የማይሳሳቱት ከናፍርት ድንገት ተገጣጥመው ነገሩ ወደ መሳሳም ሲቀየር አስቁመው ዘላ ተነሳችና ይቅርታ መሌ የኔ ስተት ነው እንደዚህ ማድረግ የለብንም እኔ ነኝ በጣም አዝናለሁ በጣም ይቅርታ አለች ፊቷን በሁለት እጆቿ ይዛ። ከዚያም እሱ ቁጭ እንዳለ እሷም ጭንቅላቱን እየነካካች በቆመችበት ቀረች። እሱም የሚለው ጠፍቶት እንዳቀረቀረ ቆየና ድንገት ብድግ ብሎ ትከሻዎቿን በሁለት እጁ ያዝ አድርጎ እፍረት በተሞላው ገጽታ Oh goodness, it is me. I'm so sorry. This is unbelievable. Sorry. እኔ ነኝ እንጂ አንቺማ ምን ልክ ነሽ ሶሪ ብሎ ትንሽ ፈንጠር ብለው ተቀመጡ። ከተወሰነ የጸጥታ ጊዜ በኋላ ላፍታ አጥለቅልቋቸው የነበረው የስሜት አዙሪት ሲለቃቸው ሌላ ዙር ንዝረት ሳይመጣባቸው እንደምንም ብሎ ቆመ። ወዲያውም በቃ ስንኪ አሁን መተኛቱ ይሻላል፣ ነገ እናወራለን፣ አሁን እንተኛ አለ የግዱን። መለያየቱን ባይፈልግም በአንድ በኩል ህሊናው እንደ ጦር እየወጋው ወጣ ስትሄድ እሱ ወይ አምላኬ ምን ውስጥ ነው የገባሁት እያለ በጸጸትና በግራ መጋባት ክፍሉ ውስጥ ወዲያ ወዲህ ብሎ መጨረሻ ላይ ፊቱን በቀዝቃዛ ውሃ ታጥቦ በቀጥታ ሶፋው ላይ ዘጭ ብሎ ቁጭ አለ። አሁንም የስንክሳር መዓዛ አካባቢውን እንዳወደው ነው። ተነስቶ ወደ መስኮቱ ተጠግቶ ወደ ውጭ እየተመለከተ ግራ እንደገባው በሐሳብ ነጎደ። ስንክሳር ደግሞ የበሯን ቁልፍ ቆልፋ እጇን እንደጨበጠች በድል አድራጊነት የስ ስንኪ በቃ እኮ ልጁ በእጅሽ ነው፣ መሌ ከነጎፈሬው ያንቺ ሆኗል ብላ ዘላ አልጋው ላይ ራሷን ዘረረችና በጀርባዋ ተንጋላ የሚሰማትን ተድላ ያጣጣመች አንተ ምን ይሳናል ጌታዬ አለች። የቱን ጌታ እንደሆነ ባይታወቅ